ይቺ ዱርዬ ልጅ እያለች ምን ነበር የምትመስለው? የሆነች ድመት ነበርኩ የምትመስለው። ምን ልትሰሩ ሰው ቤት ገባችሁ? ይሄ እኮ የሰው ቤት አይደለም። እና የአውሬ ቤት ነው? ቤቷ ነው፣ ቤታችን ነው። አይደለም፣ ቤታችሁ አይደለም። አንቺ ርዛፍሽን አትክፈች። ማን አባሽ የሚደርስልሽ መስሎሽ ነው? ህግ ባለበት ሀገር አይደል እንደ ያለ ነው። አንቺን ህግ ሰው ብለውሽ ይኸውልሽ፣ ህግ ለአንድ ሰራተኛ አይሰራም። ፖሊስ ይምጣልሽ ወይስ ሪፐብሊካን ምናምን? በቃ እንሂድ ማለት እንሂድ። ምን ልታደርጉ መታችሁ ነው? አሁን ለምንድን ነው የምትሄዱት? ቤቴ ነው፣ እቃዬን ልወስድ ነው የመጣሁት። ጋሼ በሌለበት አንዲትም እቃ ቢሆን ይዘሽ መሄዳችሁ። ምን ነው ተጋባችሁ እንዴ? አገባሽ? እሱን የመሰለ ባል ተገኝቷል። ሲያልፍም አይነካሽም። መሀይም ስሚ፣ እንደውም ዛሬ እዚሁ ድፍት አድርጌሽ እንዳልሄድ መሞከር ነው። ዛሬም ጥጋብሽ አልበረደልሽማ? ኧረ እኔ ጠግቤ አላውቅም። የደሃ ልጅ ነኝ። እናውቃለን። የትንሹን ሳጥን ቁልፍ አምጪው። እኔ አላውቅም ማለት በደንብ ታውቂያለሽ። በደንብ ነው የሚታወቂው ማለት። ልቀቂ፣ ቁልፉን አምጪ። እሺ ያሳይሻለሁ። ዛሬ ማን የሚያደንሽ መስሎሽ ነው? ብሩክ የለም እኮ ሞገስም የለም። ማንም ከኔ እጅ አያድንሽም። ቶሎ ብለሽ ቁልፉን አምጪ። ኧረ እኔ የት እንዳላላቀም እትዬ ሙድ እያሽብኝ መሆኑን ዛሬም እትዬ ትይኛለሽ። ቁልፉን አምጪ እያልኩሽ ነው። እሺ ልፈልገው። ልቀቂ በቃ ማለት ልቀቂ። አትፈልገውና እኔ ምንም ደስ አላለኝም። ቶሎ እንውጣ። እሺ ቶሎ ቁልፉን አምጪ። እና ይሄን ታሪክ ለምን አብሬያችሁ ሳለሁ አልነገርሽኝም? በመጀመሪያ ካልጠየቅሽ ማን ይነግርሻል? እኔ ደግሞ ከዛ ህይወት ከወጣሁ አንቺ በጣም እኮ የዛኔ ህፃን ልጅ ነበር እንዴ? ደግሞ የዛኔ እኮ የማውቀው እኔ ብቻ ነበርኩኝ ይሄን ነገር። እና ከትልቅ ግቢ ውስጥ ነው የተወለደችው እያልሽኝ ነው? ሰውየው የገባው ትልቅ ግቢ ነበር። ቤቱን አሁን ታስታውሻለሽ? በሚገባ ነው የማስታውሰው። እና መቼ ታሳይናለሽ? መቼ ነው የሚመችሽ? ዛሬ ነው መሄድ የምፈልገው። ዛሬ ነው ውሰጂኝ ሲቲ በእናትሽ። እውር ነገ አይኔ ይበራል ቢሉት ዛሬን እንዴት አድሬ ያላሉ? አዎ አላድርም። ዛሬ ውሰዱኝ ሞገስ፣ በእናትሽ ሲቲ በእናትሽ ውሰዱኝ። ዛሬ እባካችሁ ውሰዱኝ። ተረጋጊ ዳጣ፣ ይሄ እኮ የልጅ ጨዋታ አይደለም እንዴ። ቆይ ዝም ብለሽ ሄደሽ እዛ ምን ልትይው ነው? ቆይ ምንም ነገር ማሰብ አልፈልግም ሲቲ፣ በእናትሽ አሁን ቤቱን አሳይ። እንሂድ በእናትሽ ተነሽ። ዳጣ ተረጋጊ። ከ18 ዓመት በፊት የነበረ ሰፈርና ቤት አሁን ላይ የመኖር እድሉ በጣም አነስተኛ ነው። ስለዚህ መጀመሪያ መረጋጋት መቻል አለብሽ። በእናትሽ ሲቲ አሁን አሳይ፣ እንሂድ በእናትሽ። ካልሆነ ደግሞ ወይ በደንብ አቅጣጫውን ንገሪኝ፣ እኛ እንሄዳለን። ስለዚህ መጀመሪያ ተረጋጊ። ቅድስት ነው ጨለች። ይኸውልህ ምን መሰለህ፣ ምን ላድርግ? ቤቱ እኮ ናፍቆኝ፣ ቅድስት እኮ ናፍቃኝ። ልንጠይቃት እኮ ነው የመጣነው አይደል? ቅድስትዬ ንገሪው እንጂ። አይደለም ፖሊስ ሁሉንም ነገር ያውቃል። ልጠይቁኝ ሳይሆን ልትዘርፉኝ ነው የመጣችሁት። ጋሼ የለም ብላችሁ ልትደበድቡኝ ነው የመጣችሁት። አይደለም ተሳስተሻል። ልንጠይቅሽ ነው የመጣነው ቅድስቴ፣ ልንጠይቅሽ ነው የመጣነው። እጅ ወደ ላይ። እሺ ልትገለኝ ነው እንዴ? ከዚህ ደቂቃ በኋላ አንዲት ቃል ብትተነፍሽ ያለ እኔ ፍቃድ እድሜሽ ወደ ሰከንዶች እያጠሩ ነው የሚሉት። ማህሌት በኤፍራታ አጫፋሪነት የብሩኬን ቤት ለመዝረፍ ወደ ቤቱ አቅንተው ነበረ። ሆኖም ያሰብሽ አይሳካልሽ ተብላ እየተረገመች መስል ዛሬ በፖሊስ እጅ ከፈንጅ ተይዘው ጥይት ተደቅኖባቸው ለምንና እንዴት እንደመጡም እየለፈለፉ ይገኛሉ። ሆኖም ቅድስትን ለመጠየቅ እኮ ነው እየመጣ ነው፣ ደግሞስ የምናውቀው ቤታችን አይደለ በማለት ነገሩን ለማደባበስ ሞክራለች። ቅድስትም አውቃ ነው ጋሼ ወደዚህ ቤት የመጡት ሊዘርፉኝ ነው በማለትም ባደራ የተሰጣትን ቤት እነሱ ግን አስልተውና ሆን ብለው የብሩኬን ቤት ዘርፈው እርቃኑን ማስቀረት ምኞታቸው እንደነበረ በመጀመሪያ ተመካክረው የመጡበት ጉዳይ ሲሆን ዛሬ ላይ ግን ለጉድ ጥሏቸው፣ በተለይ ደግሞ ማህሌት ኤፍራታ ላይ አንቺን ተከትዬ ገደል ገባሁኝ፣ ምን ጊዜም አንቺ የምታመጨው ሀሳብ እኔን ገደል እንደከተተኝ ነው
እያለች እዛ ቤት የመጣችበትን አጋጣሚ እየረገመች ትገኛለች። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ምሳሌ ድራማ ክፍል 60ን እንመለከታለን። በባለፈው ክፍል ዳጣ ራሷን ከፎቅ ልትወረውር ነበር። ሆኖም ዝና ተብዬው ይህማ እኔን ለመጉዳት ሆን ብለሽ ያሰብሽው ነው። ለማንኛውም ያንን ሞገሴ ከታየሽ በኋላ አጉል ጸባይ አውጥተሻል። ገና አይደለም ውጩ ይቅርና ሰማዩ ይናፍቅሻል በማለትም እንዳንድ ሚስት የሚገባትን ክብር ሳይሆን በጣም በሚያሳዝን ሁኔታ እንደ ጠላቱ ነበረ እየወረወረ ወደ መኝታ ክፍል ያስገባት። እሷም እዛ ላይ ተደፍታ ተንሰቅስቃ ማልቀሷን ተያያዘችው። አምላኬ ሆይ ምንድነው ይህ ሁሉ ቅጣት በእኔ ላይ? ህይወቴን ከዚህ ሰውዬ ገላግለኝ፣ ካለበለዛ ደግሞ በቶሎ ውሰደኝ ያለች እጅግ በጣም ተማራና አንድ እወዳታለሁ ከሚል አፍቃሪ ይህን ያህል ፈተና ማየቷ እጅግ በጣም ምርር አድርጓታል። በሌላ በኩል ሞገሴ በሚገርም ሁኔታ ዛሬ ላይ የተቀየረበትና መልካም ሰው የሆነበት አጋጣሚ እጅግ በጣም የሚያስገርም ነው። በተለይ ደግሞ ዳጣ ቤተሰቦቿ ከጎዳና እንደጣሏት ከሰማች በኋላ ማወቅ አለብሽ፣ የግድ እንፈልጋቸዋለን፣ በተለያዩ የቴሌቪዥን ጣቢያዎች እናሰራጫለን፣ ማንነትሽን ያኔ ጥያቄሽ መለስልሻል በማለት ቃል ገብቶላት ነበረ። ዛሬ ላይ ከአሳዳጊዎቿ መካከል ማለትም ከጎዳና ካነሷት አንደኛዋን ያገኟታል። ዳጣ ይቺ ሴት የት እንደምትኖርም ታውቅ ነበረ። ታዲያ ሞገሴን እየመራችም ወስደዋለች። ዳጣና ሞገሴንም አንድ ላይ ስትመለከታቸው ጥሩ ባላ ግብተሻል በማለት አደነቀችላት። ዳጣ ወንድሟ እንደሆነ መለሰችላት። በዚህ መካከል ይች ሴት ገና ዳጣን ስታያት ማስታወስ መቻሏም እጅግ በጣም የሚገርም ነው። ገና እንዳየዋት እኮ ነው ያወኳት፣ ምንም አልጠፋችብኝም። ያው ድሮ በጣም ረባሽና አስቸጋሪ ልጅ ነበርሽ። ለማንኛውም ግን አሁን ስለተገናኘን እጅግ በጣም ደስ ብሎኛል በማለትም በጥሩ ፈገግታ ነበር የተቀበለቻቸው። ታዲያ ስልክ ተቀያይረውም ይለያያሉ። ማለትም ለሌላ ጊዜ ወደ ቡና ቤት ተገናኝተው የቤተሰብ ጨዋታ መጫወት እንደሚፈልጉም ይቀያየራሉ። ታዲያ በዚህ ሁኔታ የቤተሰቦቿን ታሪክ እንድትነግራት ዳጣ ጠይቃት ከተለያዩ በኋላ ግን ለሞገሴ የምትነግረው ነገር እጅግ በጣም አሳዛኝ ነበረ። ማለትም እናቴ ምን ያህል ጨካኝ ናት፣ ሰው የወለደውን ልጅ እንዴት ከጎዳና ጨክኖ ይጥላል ትላለች። እንባም ይተናነቃታል። በእርግጥ እንዴት አታልቅስ ዳጣ? እናት አባት የት ይሆኑ፣ በህይወት ይኑሩ ይሞቱ የማታውቀው ዳጣ ዛሬ ላይ እንባ እየተናነቃትም ችግሮቿን ወደ ኋላ መለስ ብላ እያስታወሰች እያንዳንዱ ለሞገሴ እየነገረችው ነበረ። እናትሽ ትጠላሻለች ብዬ አላስብም፣ ብቻ ይህ የተፈጠረበትን አጋጣሚ ብናውቀው መልካም ነበረ። እሷም ግን እናቴ በህይወት ትኖራለች ብዬ አላስብም አለችው። አይዞሽ ታገኛቸዋለሽ እያለም ደስ የሚል ተስፋ ይሰጣታል። እናትሽን ብታገኛት ግን ምን ትጠይቂያታለሽ ይላል ሞገሴ። እሷም እማዬ እንዴት ጨክነሽ እዛ ጎዳና ላይ ልትጥይኝ ቻልሽ ነው የመጀመሪያው ጥያቄ። በቃ እንግዳውስ እናገኛቸዋለን፣ ወደፊት ደግሞ አክስት፣ አጎት፣ እህት፣ ወንድም ብዙ ዘመድ አዝማድ ትተዋወቂያለሽ እያለም አሁንም ሞገሴ በሚገርም ሁኔታ ዳጣን ለመርዳት የሄደበት ርቀት እጅግ በጣም ደስ የሚል ነው። ታዲያ በተቀጣጠሩት መሰረትም ማለትም ዳጣን ከጎዳና እያነሳቻት ሴት ጋራ በመገናኘት ከቡና ቤት አንዳንድ ወሬዎችን እያወሩ ነው። በተለይ የዳጣን የኋላ ታሪኳን ይች ሴት ስታወራ ዳጣ በሀሳብ ሰመመን ጭልጥ ብላለች። ቤተ ክርስቲያን በር ላይ የሆነ የ30 ዓመት ወይም የ40 ዓመት ጎልማሳ የሚሆን ሰው በፍጥነት አንቺን ይዞሽ፣ እኔ የሆነ የተጠቀለለ ጨርቅ ነበር የመሰለኝ። ታዲያ ከቤተ ክርስቲያን በር ላይ ቁጭ አድርጎሽ በፍጥነት ነበር እየሮጠ የተመለሰው። የጣለው ምንድነው ብዬ ወደ ጨርቁ ሳመራ ልጅ እንደሆነች ተመለከትኩኝ።
ይህን ሰው ለህግ ለማሳወቅ ተከታትየው ለመድረስ ብሞክርም በጭራሽ አልተሳካልኝም። እስከ መጨረሻም ወደ አንድ አቅጣጫ በመሰወር ከዚህ ሰው ሳልደርስበት ቀረው እያለች እያንዳንዱ እስካሁን የመጣችባቸው የዳጣ ታሪኮች ትዘረዝር ገብታለች። በኋላ እዛ ጎዳና ላይ አብረው ከተነሱ ወጣቶች መካከል እነማን ነበሩ፣ እነማንስ ሞቱ፣ እያንዳንዱ ትውስታ ማስታወስ ጀምራለች። ከነዚህ መካከል አንደኛው እድሜ ዘመኑን እዛው የጎዳና ህይወት እየመራ እንደሆነም ለዳጣ ትነግራታለች። እስካሁን ጎዳና ላይ አለች። በጣም ተገረመች። ዳጣ ግን ስታያት ምንም እንኳን የጎዳና ነዋሪ ብትሆንም አኗኗሯም ሆነ በሁኔታዋ ከሌሎች የተሻለ እንደሆነችም ተመልክታለች። አንቺ ግን አምሮብሻል፣ በዚህ ልክ አልጠበቁሽም ነበር አለቻት። በዚህ ሁኔታ ሲጨዋወቱ ከቆዩ በኋላ የተጣለችበትን አካባቢ ልታሳያት እንደምትችልና ይህ የተሰወረበትን ሰው አቅጣጫውን እንደምታውቀውም በግልጽ ነገራቸዋለች። ወደፊት ፍለጋቸውንም አጠናክረው እንደሚቀጥሉ ቃል ተገባብተው ተለያይተዋል። ነገር ግን አንድ ያሳስባት ነገር አለ። ዳጣ በሰማችው ታሪኳ አሁን ከራሷ ጋር አይደለችም። በትውስታ ጭልጥ እያለችበት ነው። ሞገሴ አደራህን ጠብቃት፣ አሁን ከራሷ ጋር አይደለችም፣ መኪና እንዳይበላት ተጠንቀቅ እያለች እያስጠነቀቀችው ነው። በሌላ በኩል ኤፍራታ ለክፉ ነገር ማን ብሏ ቷን ክፉ ነገር እየመከረች ትዳሯን አሳጥታታለች። ብዙ ወንጀሎችን እንድትሰራ ገፋፍታታለች። ዛሬ ደግሞ ብሩኬ ልጁን ወደ ውጭ ሀገር ይዞ ለማሳከም ደፋ ቀና እያለ ባለበት ሰዓት እሷ ግን አሁንም ቤታቸውን ገብተው መበርበር እንዳለባቸው ለእጧ ትመክራታለች። ለምን ሄደሽ? ቤትሽ እኮ ነው፣ እቃዎችሽን ይዘሻት መጭም አለቻት። ማህሌት ግን በፖሊስ ብንያዝስ በማለት ስጋት እንዳደረባት ትገልጻለች። በእርግጥም ይህ ስጋቷ ትክክል ነበረ። በጭራሽ ብንሄድ እኮ የገዛ ቤቴ ነው፣ ማን ይከለክለኛል? ሰፈር ያሉ ሰዎችም ቢሆን ቢያዩሽ ምንም አይሉሽም በማለት ለባብሰው ወደ ብሩኬ ቤት ያቀናሉ። በረንዳ ላይ ዘግዝቃ ስትመለከት የነበረችው ቅድስት እነዚህ እብዶች ምን ሊሰሩ ነው ወደ ቤታችን የሚመጡት አለች። አንዳች ተንኮል በልባቸው እንዳዘሉም ገብቷታል። እሷን በመጀመሪያ ቢያገኟት ሊያጠቋት እንደሚችሉም ታውቃለችና በመጀመሪያ ሳይቀድሙኝ ልቅደማቸው አይነት ነገር ወደ ፖሊስ ጣቢያ ነበር ያመራችው። በጣም ይገርማል። በእርግጥም ቅድስትን ብቻዋን እዛ ቢያገኟት ኑሮ እንቅ አድርገው ሲጥ ባደረጓት ነበር። ሆኖም ቅድስት ራሷን ለመከላከል የሄደችበት ርቀት ግሩም ድንቅ ነበር። ወደ ፖሊስ ጣቢያ በመሄድ ብሩኬ በሌለበት ቤቱን ሊዘርፉ እንደመጡም እያንዳንዱ መረጃዎች ትነግረዋለች። እንግዲህ እኔ የማዝሽን አንድ ባንድ ታደርጊያለሽ በማለት ከፖሊስ ትዕዛዝ ይሰጣታል። ማህሌትና ኤፍራታ ቤቱን እየበረበሩ ሳለ እሷ ግን ከወደ ውጭ ቆልፋቸው ነው እንግዲህ ወደ ፖሊስ ጣቢያ ያመራችው። ስትመለስም በሩን ከፍታው ገባች። እንዴት እላያችን ላይ ትቆልፊብናለሽ? አሁን የምንልሽን ታደርጊያለሽ በማለት ቅድስትን ማስጨነቃቸውን ተያይዘውታል። ቅድስት ግን ከፖሊስ በተሰጣት ትዕዛዝ የልብ ልብ ተሰምቷታል። እነሱም ዋነኛ ምክንያታቸው ወደ ብሩክ ቤት የመጡበት ጉዳይ ውድ ጌጣጌጦች ከሳጥን ተቆልፈው እንደነበርና እነዚህን ውድ ጌጣጌጦች ሰርቀው እርቃኑን ማስቀረት እንደነበረ አስበዋል። ሆኖም የሳጥኑን ቁልፍ ታመጫለሽ እያሉ ማስጨነቃቸውን ተያይዘውታል። ቅድስትም አልሰጥም አለቻት። ምንም አታመጭም እያሉ እርስ በርስ ተፋጠዋል። ብቻሽን ሆነሽ እንኳና እንዴት እንደዚህ አይነት መልስ ትመልሽልናለሽ እያሉ የፈለጉትን ለማድረግ ምቹ ሁኔታ እንደተፈጠረላቸው አድርገው ስለሚያስቡ ቅድስት በምትመልሰው መልስ እየዛቱባትና እያስፈራሯት ነው። አንቺን ከምንገድልሽ ይልቁንስ የደበቅሽውን አምጪ እያሉ ማጨናነቃቸውን ተያይዞታል። ያሰበችውን ያላገኘችው ማህሌትም ዘላ የቅድስትን ጉርቦ ታንቃታለች። ማህሌት ልቀቂኝ አለቻት። ልትለቃት አልቻለችም። ወዲያውኑ ፖሊስ ተከታትሎ ሽጉጡን በመምዘዝ
እጅ ወደ ላይ በማለት ሁለታቸውንም እጃቸውን ወደ ላይ እንዲያደርጉ ያደርጋቸዋል። እያንዳንድሽ የምልሽን ሁሉ ትተገብሪያለሽ እያለም ያጨናንቃቸው ገብቷል። ማህሌትም የመግቢያ ያለሽ አለች። ምንጊዜም አንቺን ተከትሎ መምጣት ገደል ነው የሚያስገባው። ዛሬ ላይ ኤፍራታ አንቺን ተከትዬ መምጣቴ ገደል ገባው ባለችው መሰረት አሁንም የኤፍራታ ምክር ከባድ አጣብቂኝ ውስጥ እንድትገባ አድርጓታል። ታዲያ ሁለታቸውም እጃቸውን ወደ ላይ እንዳደረጉም ቅድስት አንቺን ልንጠይቅሽ እኮ ነው የመጣ ነው፣ ለምን እውነታውን አትናገርም እያለች ለፖሊሱ ጥብቅና እንድትቆምላቸው እየለፈለፉ ነበረ። ቅድስት ግን አይ ጋሼ ልትሰርቀን ነው እንጂ የመጣችው በጭራሽ እኔ ልትጠይቀኝ አይደለም በማለትም አጋለጠቻት። ቅድስት ተያሳልፈሽ አትስጭኝ እያለች መለማመጧን ቀጥላበታለች። እንግዲህ የዛሬው ክፍል ይህንን ሲመስል በቀጣዩ ክፍልስ ምን ሊሆን ይችላል? ማህሌትና ኤፍራታ ምናልባትም ወደ ፖሊስ ጣቢያ ዘብጥያ ሊወርዱ የሚችሉበት አጋጣሚ ተፈጥሯል። በሌላ በኩል ብሩኬ ምሳሌን ይዞ ወደ ሀገሩ ይመለሳል። ዳጣስ ቤተሰቦቿን ታገኝ ይሆን? በሚቀጥለው ክፍል አብረን የምንከታተለው ይሆናል። ለዛሬ ምሳሌ ድራማ ክፍል 60 ይህንን ይመስል ነበረ። በቀጣዩ ቪዲዮ ይዤላችሁ እስከምመጣ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁ።